ሰላም እንዴት ናችሁ? ውድ ቻናል ተከታታዮች በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቀቂያ ድረስ አብራችሁን ቆዩ። ዶሚኒክ ሶቦስላይ እንዲህ ሲል ተናግሯል። ያለምንም ነጥብ ወደ ቤት መሄዳችን ጥሩ አይደለምና ከመጀመሪያው አጋማሽ በኋላ ደስተኛ መሆን የለብንም። ሁለተኛው አጋማሽም ሲጀመር እንደነበር ነው መሆን ነበር ያለብን። በመልሶ ማጥቃት ተቆጥሮብናል። ሁለተኛውም ጎል በዚህ መንገድ ነው የተቆጠረብን። የበለጠ ትኩረት ማድረግና ዝርዝሮችን መመልከት ነበረብን። ምርጡን ለመስጠት ሞክራለሁ። በመጀመሪያ ቀጣይ ሲዝን ላይ ትኩረት አላደርግም። ትኩረት ቀጣዮቹ 3 ጨዋታዎች ላይ ሲሆን ቀጣይ ሲዝን ሻምፒዮንስ ሊግ እንፈልጋለን፣ ምክንያቱም እዚያ መሆን አለበት፣ ግን ወደፊት የሚፈጠረውን እናያለን ሲል የተናገረው በሊቨርፑል ቤት በጣም ጥሩ የሚባል እንቅስቃሴን እያስመለከተ የነበረ ተጫዋች፣ ከሁሉም ተጫዋቾች በላይ ጥሩ ሬቲንግ ይዞ የወጣም ተጫዋች እንደሆነ ይታወቃል። ሊቨርፑል እንኳን ጥሩ የሚባል ጊዜን ባያሳልፍም ሶቦስላይ ግን በራሱ ጥሩ የሚባል ጊዜን እያሳለፈ መሆኑም ይታወቃል። ቨርጂል ቫን ዳይክም እንዲህ ሲል ተናግሯል። ወደ ቀጣይ ሲዝን ከመሄዳችን በፊት ብዙ መስራት ያለባቸው ስራዎች አሉ። ከዓለም ዋንጫው እንደተመለስኩ እኔም ወደ ስራው ገባለሁ፣ ነገር ግን በስተጀርባ ብዙ መስራት ያለባቸው ስራዎች አሉ ሲል የሊቨርፑሉ ተከላካይ ቨርጂል ቫን ዳይክ ተናግሯል። ሌላኛው ጁቬንቱስ አሊሰን ቤከርን በዚህ ክረምት ከዋና እቅዳቸው ውስጥ አንዱ አድርጎታል ተብሏል። ሊቨርፑል ስለ ጉዳዩ ያውቃል ተብሎ ተገምቷልና አሊሰን የሚለቅ ከሆነ የሱን ተተኪ ማስፈረም ተተኪዎቹ ላይ ተገቢውን ጥንቃቄ ሲያደርጉ እንደቆየ ነው እየተገለጸ የሚገኘው። ሊቨርፑሎች ይህ ተጫዋች እንግዲህ ይለቃል ወይም አይለቅም የሚለውን ነገር ከውሳኔ እስካሁን ድረስ እንዳልደረሱ ነው እየተነገረ የሚገኘው። ሌላኛው ሊቨርፑል ባለፈው የውድድር ዓመት ከሰበሰበው ነጥብ 26 ነጥብ ዝቅ ብሎ ይገኛል። የትልቅ ልዩነት አለው። የክረምቱና የሊጉን ዋንጫ ተከትሎ የወጣው ወጪ ስንመለከት በጣም ትልቅ ውድቀት እንደሆነ ፍንጽው አድርጎ የሚያሳይ ነው። ይህ ነገር እንግዲህ ቀጣይነቱ ይኖረዋል ተብሎ ነበር። በተለይም በአርነ ስሎት ጥሩ የሚባል ነገርን ተመልክተን ነበር። ነገር ግን በዘንድሮ የውድድር ዓመት በጣም ደካማ እንቅስቃሴን እያስመለከተ ይገኛል። ቢያንስ የዋንጫ ተፎካካሪ መሆን ነበረበት በዘንድሮ የውድድር ዓመት። ነገር ግን ከጠበቅ ነው በተቃራኒ ሆኖ ነው ማግኘት የቻለ ነው። መሐመድ ሳላህ ስለ ሊቨርፑል መልቀቅ እንዲህ ሲል ተናግሯል። አሁን ተረጋግቻለሁ፣ ነገር ግን ይህን ክለብ መልቀቅ ሁልጊዜም በጣም ከባድ ነው። በሙያና በሕይወቴ ምርጥ የሚባሉ ዓመታትን እዚህ ያሳልፌያለሁ፣ ነገር ግን በዚህ የውድድር ዓመት ከተከሰቱ ነገሮች አንጻር ይህን ማድረጉ ትክክለኛ ውሳኔ ይመስለኛል ሲል ነው የገለጸው። መሐመድ ሳላህ ታዲያ እንዲህ ሲል ተናግሯል ስለ ዲክላን ራይስ። ከእሱ ጋር በተደጋጋሚ የመጫወት እድል በማግኘት እድለኛ ነኝ። ከሜዳ ውጭ በጣም ጥሩና ትሁት ሰው ነው። በሜዳ ላይ ግን ገዳይ ነውና ኳስ ከሰጠኸው በቅጽበት መረብ ላይ ሲያሳርፈው ትመለከታለህ ሲል ተናግሯል። ዲክላን ራይስ በአርሰናል ቤት እያሳየ ያለው ነገር በጣም አስገራሚ እንደሆነ ሁላችንም እናውቃለንና መሐመድ ሳላህም አሞካሽቶታል። ስቴቨን ባጄቲች ከ1 ዓመት በፊት የሃምስትሪንግ ጉዳት ምክንያት ቀዶ ጥገና ካደረገ በኋላ አሁንም በማገገቢያ ፕሮግራም አካል ሆኖ በጂም ውስጥ ስራዎችን እየሰራ ይገኛል ተብሏል። ይህ አማካኝ በሊቨርፑል መለያ ለመጨረሻ ጊዜ ከታየ ዛሬ በትክክል 2 ዓመት የሞላው ሲሆን እስካሁን በኤክስኤ ልምምድ ማዕከል ወደ ሜዳ ልምምድ አልተመለሰምና የተጫዋች እንግዲህ ከፍተኛ የሆነ ጉዳት በማስተናገዱ ምክንያት ለሊቨርፑል መስጠት ያለበትን ነገር እየሰጠ እንዳልሆነ ይታወቃልና ይህ መጥፎ የሚባል ዜና ነው ለሊቨርፑል። በተለይም ተደጋጋሚ የሆኑ ጉዳቶች ሊቨርፑል እንዲጎዳ እያደረጉ ይገኛሉ። አሁን በቅርብ እንኳን ብንመለከት የአሌክሳንደር ኢዛክ ጉዳት ምን ያህል ኢምፓክት እንደፈጠረበት ተመልክተናል። እንዲሁም በዚህ ጨዋታ ላይ ቢኖር በሜንታሊቲ ረገድ የሚፈጥረው ተጽዕኖ ከፍ ያለ ነው ተብሎ ይጠበቅ ነበር። ነገር ግን ተደጋጋሚ ጉዳቶች ሊቨርፑሎች ግልጋሎቱን እንዳያገኙ አድርጓቸዋል። በዛሬው ዕለት እንግዲህ ሊቨርፑል የተመለከቱ ስፖርታዊ መረጃዎችን ይመስላሉ። በአዳዲስ ስፖርታዊ መረጃ እስክንገናኝ መልካሙን ተመኘው።